ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይን? እግዚአብሔር ይመስገን ደህና ነኝ። አደይ ድራማ ክፍል 45 ተለቋል። እንግዲህ አደይ ኩሽና እየሰራች እያለን ናኦል ሄዶ አይኗን ይይዛትና እኔ ማን ነኝ ይላታለኝ። አደይም አይ እንግዲህ ናኦል የህፃን ጨዋታ ትጫወትብኝ ብላ ትቆጣዋለች። ከዛ አትናደጅ እንጂ ይቅርታ ልጠይቅሽ እኮ ነው የመጣሁት ይላታል። ናኦልም ደግሞ ስትናደጂ በጣም ነው የምታምሪው ይላታለኝ። አደይም እባክህን ናኦል ስራዬን ልስራበት ትለዋለች። ናኦልም ምን አደረግኩኝ እኔ ቆንጆ ይቅርታ አድርጌልኝ እኮ ነው ያልኩሽ ይላታለኝ። አደይም ይቅርታ አድርጌልሃለሁ አሁን ውጣ ትለዋለች። ናኦልም እንግዲህ እንዲህ በቀላሉማ ይቅርታዬን አትቀበይም፣ የሆነ ምግብ ቤት ምረጭና እራት ሊጋብዝሽ ይላታለኝ። አደይም አሁንስ ምን አይነት ፈተና ውስጥ ነው የገባሁት እያለች ትተክዛለች። አይ እንግዲህ ካልሽ እያለ ከዛ እጇን ሊይዛት ሲል ዴቭ ይመጣል። እጇን ይዟት እያለ ዴቭ ሲመጣ ከዛ እንዴት ብትንቀኝ ነው ብሎ እንግዲህ ዴቭ ፍጥርቅ አድርጎ ይዘዋለኝ። ከዛ ሲለው ኧረ እኔ ምንም አላደረግኩም ይቅርታ እየጠየቅኳት ነው ይላል። ዴቭም እንግዲህ አንጠልጥሎ ያወጣዋለኝ። ከዛ ደግሞ ይህ በዚህ እንዳለ ቤዚ እና ኤላ ክፍል ውስጥ ስታገኛትኝ እንግዲህ ሊሊ በጥፊ ነው ወደ የጠረቀመቻትኝ። ከዛ የሆነ ጠርሙሱን አመጣችና በዚህ ሳልፈነክትሻውን ከዚህ ውጭ ብላ ታስወጣታለች። ኤላም እንግዲህ በእንቅልፍ ልቡ ሊሊ እኔ ከአንቺ ጋር ነው ማርጀት የምፈልገው እያላት ነበረ። ከዛ እንግዲህ ባርኮት ኤላን እሱ ነው እንግዲህ ከቤት አስወጥቶታል። አንጠልጥሎ ቤት አስወጥቶታለኝ። እንግዲህ ከዛ የነበሩት ሴቶችም አደይ ሁሉ ባንቺ ምክንያት ነው እያሏት ነበረ። ከዛ ይሄ በዚህ እንዳለ ባርኮት ደረጃ ላይ ቁጭ ብሎ እያለ ቤዛ ትመጣና እንዴት አደርክ ብላ ቁጭ ትላለች ካጠገቡ። ከዛ ባርኮት ፊት ሆነና እንዴ ምንድን ነው ፊትሽ ምን ሆነሽ ነው ይላታለኝ። ከዛ ቤዛም ምንም አልሆንኩም ትለዋለች። ባርኮትም እንዴ እንደዚህ ተደብድበሽ እያየሁሽ ምንም አልሆንኩም ትያለሽ እንዴ? ከማን ጋር ተጣልተሽ ነው? ከሊሊ ጋር ተጣላችሁ እንዴ ሲላት፣ ቤዛም አዎ ትንሽ ተጋጭተን ነው፣ ሊሊ ግን እስካሁን ልጅነቷ አልለቀቃትም ትለዋለች። ባርኮትም ቆይ እሺ ለምን ተነካካችሁ? ሊሊ እኮ በጣም ጥሩ ሰው ነበረች ይላታለኝ። ከዛ ቤዛም እሱማ ላንተ ነው ጥሩነቷ እና እንደዚህ እስክትሆኑ ነው እንዴ ጸባያችሁ ይላታለኝ። ባርኮት ቆይ ይላታል ማለት ነው። ከዛ ሊሊም ባርኮትም እንግዲህ ባርኮትም ኤላስ ቢሆን እያየ ዝም እንደዚህ እስክትሆኑ ድረስ እያየ እንዴት ዝም አለ ይላታለኝ ለምለም ቤዛው ማለት ነው። ከዛ እሷ ላይ ሲሆን ምንም አቅም የለውም ትለዋለች። ከዛ ባርኮትም እሺ በቃ አንቺ አሁን ግቢና ቁርስ ብይ እኔ ሄጄ አናግራታለሁ ይላታለም። ለምን እናንተ ትልልቅ ሰዎች አይደላችሁ እንዴ? እንዴት እንደዚህ አይነት ነገር ታደርጋላችሁ? ይሄ እኮ ከእናንተ የሚጠበቅ ነገር አይደለም ይላታል። ከዛ ቤዛም እፍ በናትህ አሁን ድክም ብሎኛል፣ እረፍት ብቻ ነው ማድረግ የምፈልገው ትለዋለች። ባርኮትም እሺ በቃ አሁን እንግባና ቁርስ እንብላ፣ ስራ ቦታ ሄጄ ስመለስ እናወራለን ይላታል። እሷም ወይ ባርኪ ይቺ የተረገመች ድቅቅ እኮ ነው ያደረገችኝ አታይኝም እንዴ ትለዋለች። ባርኮትም ችግር የለውም አንቺ አትጨነቂ፣ እኔ አሁን ወደ ስራ ሲሄድ ሊሊን አውርቻት ነው የሚሄደው። አንቺ ግን በተቻለሽ አቅም ከሊሊ ጋርም ከፍቅር ጋርም ቢሆን ላለመጣላት ሞክሪ ይላታልኝ። ከዛ ቤዛም ታውቃለህ ባርኪ እኔ እኮ ካልደረሱብኝ የማልደርስባቸው ሰው ነኝ። ሁሉም እኮ ጸባያቸው ከባድ ነው
ትለዋለች። በተለይ ደግሞ ያች እህትህ ትለዋለች። ከዛ ባርኮትም አዎ ፍቅርን ታቂያት የለ ከድሮም ጀምሮ ባህሪዋ ትንሽ ወጣ ያለ ነው። ይው ብታስቸግርሽም ትንሽ ጊዜ ነው ታገሻት ይላታለኝ። ቤዛም ምን አማራጭ አለኝ ይታገሳታለሁ እንጂ ትላለች። ከዛ ባርኮት ሊሊ ካለችበት ሂደው ቁጭ ብሎ ነበር። ከዛ ሊሊም ባርኪ በሰላም ነው በጠዋት መጣ ትለዋለች። ከዛ ባርኮትም ሊሊ ቆይ ቤዛ ምን አድርጋሽ ነው እንደዛ አድርገሽ የደበደብሻት ይላታል። ከዛ ቤዛም እንግዲህ ሳትሳሳት ጉርሳ ደበደበችኝ ብላ ነገረች ትለዋለች። ባርኮትም ከሷ ጋር ምንድን ነው ችግራችሁ ይላታል። ለምለም ነው ሊሊ። ከዛ ራሷን አትጠይቃትም መጀመሪያ ለምን ደበደበችሽ ብለህ ጠይቃት፣ ከዛ በኋላ እኔን ትጠይቀኛለህ ትለዋለች። ከዛ ባርኮትም አንቺ መልካም ስብዕና ያለሽ ሴት እንደነበርሽ ነው የማውቀው። ቆይ ምን ብታደርግሽ ነው እንደዚያ እስኪያስታውቅባት ድረስ የደበደብሻት? ምን ተፈጥሮ ነው ይላታለኝ። ከዛ ልሊም አንተ በእኔ ቦታ ብትሆን ከዚህ በላይ ታደርጋት ነበረ እያለችው እያለ ኤላ መጥቶ ካጠገባቸው ይቀመጣል። ከዛ ሊሊም ኤላን አስክረው እኮ አብረው ልታደር ስትል ነው ደረስኩባት። ባርኮትም ከዛ በተናዶ ምን ይላታለኝ። እሷም ያው ቤዛ አሁንም ቢሆን ለኤላ ምንም የቀራት ነገር አለ? ባገኘችው አጋጣሚ ተጠቅማ ኤላን የራሷ ለማድረግ ነው እየሞከረች አለችው ትለዋለች። ይህ ሁሉ ሲባልም እንግዲህ ኤላ ቁጭ ብሎ እየሰማ ነበረ። ባርኮትም እንግዲህ አንቺ ምንድን ነው የምትናገሪው? ቤዛ እንዴት እንደዚያ ታደርጋለች ይላት ነበረ። ለምለምም ካላመንከኝ እሱን ጠይቀው ኤላ ትላንት ቤዛ ምንድን ነው ያደረገችው የነበረው ትለዋለች። ከዛ ኤላም ትናንትና ከኔ ጋር ነበር ያመሸችው። ባርኪ ችግር አለ እንዴ ይለዋለኝ። ከዛ ባርኮትም ኤላ ሊሊ የምትናገረው ነገር እውነት ነው? ቤዛ አንተን አስክራህ አብራ ልታድር ነበር ሲለው፣ ኤላም ምንድን ነው የምታወሩት? አብዳችኋል እንዴ ብሎ ማታ ላይ ስለነበረው ነገር ያስታውሳል እና ሰክሮ እንደነበረ ቤዛም እንግዲህ ደግፋ ወደ መኝታ ክፍሉ እንደወሰደችው ያስታውሳል። ከዛ ባርኮትም ኤላ ስራ ረፍዶብኛል ይለዋለኝ። ከዛ ኤላም ያው ማታ ፈታ እንበል ብላኝ አብረን መጠጥ ጠጣን፣ ከዛ በኋላ ግን አላስታውስም ይለዋለኝ። ከዛ ባርኮትም ኤላ በተቻለህ መጠን ከቤዛ ራቅ ይለዋለኝ። ኤላም ቆይ እኛ አሁን ምን አደረግን? ከመሬት ተነስታችሁ እንዴት እንደዚህ ትላላችሁ? ይላቸዋለኝ። ከዛ ሊሊም ኤላ መጠጥ ከጠጣች በኋላ ቤዛ ሌላ ነገር አስባ ነበር፣ አብራ ለማደር እየሞከረች ነበረ ትለዋለች። እኔ ባልመጣ ኑሮ ሌላ ነገር ተፈጥሮ ነበር ትለዋለች። ባርኮትም ግራ በመጋባቱ ባርኮትም ማንን ማመን እንዳለብኝ ግራ ገባኝ እኮ፣ ግን እናንተ ራሳችሁን ጠብቁ ይላለኝ። ከዛ ሊሊም በጣም ትናደድና የማይሆን ነገር እንደማታደርጊ ባርኮት ለሊሊ የማይሆን ነገር እንደማታደርጊ ባንቺ እተማመናለሁ፣ እርግጠኛም ነኝ። ግን ቤዛ እንዳልሽው አድርጋ እንደሆነ በእውነት በጣም ነው የማዝነው ይላታለኝ። ሊሊም እመነኝ ባርኮት በጊዜ የመጣችበት ምክንያትም ኤላ ሲመጣ ከዚህ የመጣችው ለምን ይመስልሃል? እባክህን ቤዛ አንተ እንደምትላት ሴት አይደለችም። እንግዲህ ባርኮት ቤዛን ጥሩ ሴት አድርጎ ነው የሚያስባት ነው። ከዛ እንግዲህ ኤላም ባርኪ ሊሊ ያለችውን ነገር በቁም ነገር አትውሰደው፣ በእኔና በቤዛ መካከል ከጓደኝነት የዘለለ ምንም ስሜት የለንም ይለዋል። ቤዛም በዚህ በጣም ትናደዳለች።
ኤላም እንግዲህ ከቤዛ ጋር ከጓደኝነት የዘለለ ምንም ስሜት እንደሌላቸው በዚህ ነገር መወዛገብ እንደሌለበት ለባርኮት ሲነግረው ሊሊ ቆይ አንተ ለምንድን ነው ለቤዛ ጥፋቷን የምትሸፍንላት? ወይስ አንተ የሚያጠፋኸው ጥፋት አለ ትለዋለች። ኤላም ሊሊ እባክሽን ተይኝ፣ በቃ በነገር አትያዥኝ፣ ራሴን አሞኛል፣ መቆም እያቃተኝ ነው ይላታለኝ። ከዛ ሊሊም እንዴት አይመምህ ያን ሁሉ ስገለብጡ አምሽታችሁ ትለዋለች። ከዛ በቃ በኋላ ተረጋግተን እናወራለን ብሎ ተነስቶ ይሄዳለኝ። እንግዲህ ቤዛም ምኝታ ክፍሏ ሆና ትጠራታለች አደይን። ባርኬት ሄዶ ነው ስትላት የለም በጧት ነው የወጣ ትላታለች። ከዛ አደይም ፊትሽ ምን ሆነች ነው ምናምን ነገር ትላታለች። ያስታውቃል እንዴ ስትላት አዎ ትላታለች። ከዛ ቤዛም ያቺ ጓደኛሽ ናት ጥጋብ ካናቷ ላይ ወጥቶ እንደዚህ ያደረገች ትላታለች። አደይም ለምለም መቼም ከመሬት ተነስታ ልትመታሽ አትችልም ትላታለች። ከዛ ቤዛም የሳን ንዴት ነው አንቺ ላይ የምወጣብሽ፣ አሁን ሄደሽ ቁርሱን አንጭልኝ ብላ ትናደድባታለች። አደይ ዴቭ ክፍል ትሄድና ታንኳኳለች። ልግባ ትለዋለች። ከዛ ቁርስ ላምጣልህ ወይ ክፍል ስትለው የምፈልገው ቁርስ ደርሷ ስትለው ከዛም መብላት አልፈልግም አመሰግናለሁ ከቻልሽ ክፍል ለቀሽ ውጭልኝ ይላታለኝ። አደይም ዴቭ እኔ እኮ አደይ ነኝ እኔን ውጭልኝ ነው ያልከኝ ትለዋለች። ዴቭም እና ምን ላድርግ አደይ አንቺ ስሜቴን አትረጅኝም፣ የራሽን ስሜት ብቻ ነው የምታዳምጪው። እኔ ያፈቀርኩሽ እንጂ ምን አደረግኩሽ? አንቺ የሰው ስሜት አትረጅም። እኔም ከዚህ በኋላ ላስጨንቅሽ አልፈልግም፣ በቃ ዝም እላለሁ ሲል አደይም ይቅርታ ዴቭ፣ እስኪ እንደዚህ አድርጊ በለኝ፣ እኔ እኮ ግራ ገባኝ። አደይም እንግዲህ እኔ አንተን መጉዳት አልፈልግም፣ ዴቭም ከዚህ በላይ መጎዳት አልፈልግም ይላታለኝ። በየደቂቃው በየሰዓቱ ትሰበኛለሽ፣ የመገፋት ስሜት ታውቂያለሽ አደይ፣ የመገፋት ስሜት ውስጤን ሰባብሮታል። አደይ ቆይ እስኪ ንገሪኝ፣ ላንቺ የማልመጥንሽ ሰው ነኝ እንዴ? ወይስ ምንድን ነው ችግሩ? እስኪ ንገሪኝ ይላታለኝ። ለዛሬ ይሄን ይመስላለኝ። እዚህ ላይ ይብቃኝ። አመሰግናለሁ። ላይክ ሰብስክራይብ